ምናልባት ከትኩረት ማነስ የኢትዮጵያ ብሔራዊ ቡድን ጎል እንዳይቆጠርበት አው ግሩም ኳስ ከመስመር የተሻገረ አህመድ ተዘናግቶ በነበረበት ሰዓት አቤኔዘር አለማየሁ ከመስመር ሶስተኛውን ጎል ለኢትዮጵያ ብሔራዊ ቡድን አስቆጥሯል። ፍጹም ያልጠበቀው ኳስ ነው። አህመድ አቤኔዘር አለማየሁ አንድ ተጫዋች ከቀነሰ በኋላ ለአጥቂው ለእኔው ሴንተር የሚያደርግ ይመስል ነበረ፣ ግን በቀጥታ ወደ ጎል ሄደው ኳስ ተቆጥሯል። አምበሉ ቢኒያም አብርሃም ተቀይሮ ቢወጣም ጎል ከተቆጠረ በኋላ ያለውን የደስታ አገላለጽ ሲመራ ተመልክተነዋል። አምበል አረስ መምራት ይኖርበታል። የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድን ቀይ ቀበሮዎቹ ሶስተኛ ጎል አስቆጥረው አሁን ሁኔታዎችን ሁሉ አረጋግተዋል።